በኮከብ ቆጠራ ውስጥ አንዳንድ የዞዲያክ ምልክቶች በባህሪያቸውና በተፈጥሯዊ ዝንባሌዎቻቸው ምክንያት የተሻሉ ተግባቢዎች እንደሆኑ ይቆጠራሉ። እንደ ጥሩ ተግባቢ የሚባሉ 5 የዞዲያክ ምልክቶችን እነሆ። አንደኛ፣ ጄሚኒ። ጄሚኒዎች በፈጣን ጥበባቸው መላመድና የማወቅ ጉጉት ይታወቃሉ። ሐሳብ መለዋወጥና ከሌሎች መማር የሚያስደስታቸው የተፈጥሮ ተጫዋቾች ናቸው። ሐሳባቸውን በግልጽ የመግለጽና ሕያው ውይይቶችን የማድረግ ችሎታቸው ጥሩ ተናጋሪን ያደርጋቸዋል። ሁለተኛ፣ ሊብራ። ሊብራዎች ዲፕሎማሲያዊ ናቸው እና ጠንካራ የፍትሃዊነት ስሜት አላቸው። ይህም በተለያዩ ሁኔታዎች ውስጥ ውጤታማ በሆነ መንገድ እንዲግባቡ ይረዳቸዋል። የተለያዩ አመለካከቶችን በማዳመጥና በመረዳት የላቀ ሸምጋይና ተደራዳሪ ያደርጋቸዋል። ሶስተኛ፣ ሊዮ። ሊዮች የካሪዝማቲክ እና በራስ የመተማመን ስሜት ሰጪዎች ናቸው። ተረት የመናገር ችሎታ አላቸው እና ተመልካቾችን በሚገልጽ ቋንቋ መማረክ ይችላሉ። ጉጉታቸውና ስሜታቸው ብዙውን ጊዜ ሌሎችን ያነሳሳል። ውጤታማ መሪዎችና ተናጋሪዎች ያደርጋቸዋል። አራተኛ፣ አኳሪየስ። አኳሪየሶች ብዙውን ጊዜ የሚያካፍሏቸው ልዩ ሐሳቦች ያላቸው የፈጠራ ሐሳቢዎች ናቸው። ከትክክለኛነት ጋር ይገናኛሉ እና ሁኔታን ለመቃወም አይፈሩም። ክፍት አእምሯቸው ከተለያዩ ሰዎች ጋር እንዲገናኙ ያስችላቸዋል። አምስተኛ፣ ሳጂታሪየስ። ሳጂታሪየስ በቅንነታቸውና በጨዋታቸው ይታወቃሉ። ዕውቀታቸውንና ልምዳቸውን ለሌሎች ማካፈል ያስደስታቸዋል። የጀብደኝነት መንፈሳቸው ግልጽ ውይይትና አዳዲስ ሐሳቦችን መመርመርን ያበረታታል። እነዚህ ምልክቶች በመግባቢያ ችሎታቸው ብዙ ጊዜ የሚወሰዱ ናቸው። ነገር ግን የግለሰቦች ልዩነቶች በእያንዳንዱ ምልክት ውስጥ በስፋት ሊለያዩ እንደሚችሉ ማስታወስ ጠቃሚ ነው። በዛሬው ቪዲዮአችን ተግባቢ ሊባሉ የሚችሉ 5 የዞዲያክ ኮከቦችን ቃኝተናል። ሰብስክራይብ አድርጉ፣ ላይክ እና ለሌሎች ማጋራትም እንዳትረሱ። በቀጣይ እጅጉን በጠቃሚ ቪዲዮ እንመለሳለን። እስከዛው ቸር ያገናኘን።